يتر بقى ሰው ሐሳቡን ለመግለጽም ሆነ ለመስማማትም ላለመስማማትም መገናኘትና መወያየት ክፉ አልነበረምና አሁን በቸም አብዛና አባቶች በምክንያት እንደቀሩኝ የምናውቀው ነገር የለም። በጤና ነው ወይስ አውቀው ነው ሳያውቁ ነው ወይም አምነውበት ነው ወይም ሳያምኑበት ነው ያን የምናውቀው ነገር የለም። የሆነ ሆኖ ግን መወያየት ጥሩ ነበረ። ያለውን ችግር ተረስተነው አይደለም። ኮሚቴው ሁሉ ተረድተዋል። አሁን በእውነቱ ብዙ የተረዱት ይመስለኛል። አብረውን ያሉት ወገኖቻችን ሊቃነ ጳጳሳቱም ሁሉም ያው በትግራይ ላይ የደረሰው መከራ የተረዳቸው ይመስለኛል።